ሰላም ሰላም የማትስ ፕላስ ቤተሰቦች፣ ዛሬም ሚድ ኤግዛም ኮሽን ይዘን መጥተናል። ሰው ጥያቄዎቹ ምን እንደሚሉ አብረን እንይስ። መጀመሪያውን ጥያቄ ስንሰራ ሶሉሽን እና ፋይንድ ዘ ኢኩዌሽን ኦፍ ዲስታንስ ቢትዊን ላይን ኤንድ ዘ ፕሌን ነው። ሶ ዲስታንስ ቢትዊን ላይን ኤንድ ዘ ፕሌን ያው ፎርሙላ ስላለ ዳይሬክት ይሰራል ማለት ነው። ፎርሙላ ምንድን ነው የሚለው ዲስታንስ ኢኳልስ አብሶሉት ቫልዩ ኦፍ ኤክስ ኖት ፕላስ ቢዋይ ኖት ፕላስ ሲዚ ኖት ፕላስ ዲ ኦቨር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ ሲ ስኩዌር ይሆናል ማለት ነው። ሶ ኤ ማለት ያው ከፕሌኑ ማለት ነው። ይሄ የዚህኛው ኮኤፊሽንት የዚህ ማለት ነው። ሶ ዩ ለምሳሌ ቬክተር ኤ ቢ ሲ ብንለው ሶ ዩ ስንት ይሆናል ማለት ነው? ከዚህ አንድ ማይነስ አንድ ኤንድ አንድ ይሆናል ማለት ነው። ይሄ ዩ ማለት ነው። ሶ ኤክስ ኖት ዋይ ኖት ምናምን የምንላቸው ፖይንት ደግሞ ከላይኑ እናወጣለን። ለምሳሌ ከላይኑ ስናወጣ ፖይንቱ ምንድን ነው የሚሆነው? ለቲ ዜሮ ስንሰጠው ስንት ይሆናል? ኤክስ ኢኳልስ ቱ ዋን ዋይ ኢኳልስ ማይነስ ዋን ዜድ ኢኳልስ ቱ ይሆናል ማለት ነው። እንደዛ ከሆነ ፖይንታችን ስንት ይሆናል ማለት ነው? አንድ ማይነስ አንድ እና ሁለት ሆነ ማለት ነው። ይህን ተጠቅመን ቢትዊን ፖይንት ኤንድ ዘ ቬክተር እንሰራለን ማለት ነው። ሰው እናስገባው የዲስታንስ ኢኳልስ ኤ ማለት አንድ ሲባዛ በአንድ ፕላስ ቢ ማለት ማይነስ ዋን ሲባዛ ማይነስ ዋን ፕላስ ዜድ ማለት ደግሞ አንድ ሲባዛ በሁለት ይሆናል ማለት ነው። ኦቨር ሩት ኦፍ ስንት የዚህኛው ማለት ነው ዋን ስኩዌር ፕላስ ማይነስ ዋን ስኩዌር ዋን ስኩዌር ሶ ስንት ይመጣል? ይሄ አንድ ሲደመር አንድ ከአራት ይሆናል። አብሶሉት ቫልዩ ኦፍ አራት ኦቨር ሩት ስሪ ይሆናል ማለት ነው። ሶ ዲስታንሱ ስንት ይሆናል? አራት ኦቨር ሶስት ማለት ነው። አብሶሉት ቫልዩ ነው የሚሆነው። ኔጌቲቭ ከመጣም ዲስታንስ ያው በፖዚቲቭ ነው የሚቀመጠው ማለት ነው። ሶ ወደ ሁለተኛ ጥያቄ ስናልፍ ፎር ዊች ቫልዩ ኦፍ ኮንስታንት k does the system have no solution, exactly one solution or unique solution, ኢንፋይናይትሊ ሜኒ ሶሉሽን የምንላቸው ማለት ነው። ለምሳሌ የምንላቸው ምን ሲሆኑ ናቸው የሚለው አብረን እናያለን። ይሄ በአግመንትድ ማትሪክስ እንገልጸው። ለምሳሌ ይሄ ኤ ብንለው እንዳለ ስንት ይሆናል? ይሄ ደግሞ ኤ አግመንትድ ማትሪክስ ኦፍ ኤ ቢ ማለት ነው። ሶ በአግመንትድ ዋን ማይነስ ዋን ቱ ማይነስ ቱ ስሪ ከ ይሆናል ማለት ነው። ይሄ ወደ ምንድነው መቀየር ያለብን? መጀመሪያ ራንኩን ማወቅ አለብን። ራንኩን ካወቅን በኋላ ነው ሜኒ ሶሉሽን፣ ኖ ሶሉሽን፣ ኤግዛክትሊ ዋን ሶሉሽን ኦር ዩኒክ ሶሉሽን የምንለው ማለት ነው። ይሄ ወደ ሮ ኢቾሎን ፎርም እንቀይረዋለን። ለምሳሌ ለመቀየር ይሄ አንድ አለ እዚህ ሊዲንግ ኮኤፊሽንታችን አንድ መሆን አለበት ይላል። አንድ ነው ያለው ራሱ። ይሄ ምን መሆን አለበት? ይሄን ዜሮ ማድረግ አለብን ማለት ነው። ከሱ በታች ያለው ይሄን ዜሮ ለማድረግ ደግሞ ምን ማድረግ አለብን? በቀላሉ ሮቱ ላይ ምን አፕላይ ማድረግ አለብን? ሮቱ ማይነስ ትዋይስ ኦፍ ሮ ዋን ብናደርግ ስንት ይሆናል? ሮቱ ማይነስ ቱ ማይነስ ትዋይስ ኦፍ እዚህ ይሄ እንዳለ ነው የሚቀመጠው ማይነስ ዋን ሮቱ ላይ አፕላይ ስለምናደርገው ማለት ነው። ሮቱ ማይነስ ትዋይስ ኦፍ ሮ ዋን ማለት ቱ ማይነስ ቱ ታይምስ ዋን ዜሮ ይሆናል። ይሄኛው ደግሞ ሮቱ ማይነስ ቱ ማይነስ ትዋይስ ኦፍ ማይነስ ዋን ይሄም ዜሮ ይሆናል ማለት ነው። ሶ ይሄ ሶስት አለን። ሮቱ ማይነስ ሮቱ ምንድን ነው? ከይ ማይነስ ትዋይስ ኦፍ ስሪ ስንት ይሆናል? ከይ ማይነስ ሲክስ ይሆናል ማለት ነው። ከይ ማይነስ ሲክስ። አሁን ወደ ፕሮፐርቲ እንምጣ ማለት ነው። ምንድን ነው የሚለው? ኤግዛክትሊ ዋን ሶሉሽን እንዲኖረው ኤግዛክትሊ ዩኒክ ሶሉሽን እንዲኖረው ራንክ ኦፍ ኤ ኢኳልስ ራንክ ኦፍ አግመንትድ ኢኳልስ ኤን ማለት ኤን ኦርደር ኦፍ የማትሪካችን ኦርደር ማለት ነው። ማትሪክ ኦርደሩ ስንት ነው? አንድ 2/3 ማትሪክስ ነው። ሶ ይሄኛው ስንት ነው? ኤን ኦኬ ራንክ ኦፍ ኤ ባጭሩ ሌስ ዛን ራንክ ኦፍ አግመንትድ ማትሪክስ ኤ ቢ ማለት ነው። ለዚህ ከሆነ ምን ማለት ነው? ይሄ ጭራሽ ዩኒክ ሶሉሽን የሚባል ነገር የለውም ማለት ነው። ኖ ዩኒክ ሶሉሽን የሚባል ነገር የለውም ማለት ነው። ይሄ ኖ ይሆናል መልሱ ማለት ነው ባጭሩ። ሶ ኢንፋይናይትሊ ሜኒ ሶሉሽን እንዲኖረው ደግሞ ምን መሆን አለበት? ይሄም ዜሮ መምጣት አለበት ማለት ነው። ሜኒ ሶሉሽን እንዲሆን ዲተርሚናንቱ ዜሮ ሲሆን ማለት ነው። ሲሆን
ራንኩ የዚህኛው ዜሮ ከሆነ ምንድነው የሚሆነው በፕሮፐርቲ ማለት ነው? ራንክ ኦፍ ኤ ኢኳልስ ራንክ ኦፍ ኤ ቢ ሌስ ዛን ኤን ከሆነ ይሄ ምን ይሆናል? ኢንፋይናይትሊ ሜኒ ሶሉሽን ማለት ነው። ሶ ኢንፋይናይትሊ ሜኒ ሶሉሽን እንዲመጣ ደግሞ ምን መሆን አለበት? ይሄ ኢኳል ስለሆነ ከኤን ጋር ይሄም ዜሮ መሆን አለበት ማለት ነው። ይሄ እንዲበልጥ ማለት ነው። ሶ ይሄ ዜሮ እንዲሆን ኢንፋይናይትሊ ሜኒ ሶሉሽን የሚለው k ማይነስ 6 ኢኳልስ 0 መሆን አለበት ማለት ነው። k ኢኳልስ 6 ነው የሚሆነው ማለት ነው። የሚሆነው መንች ነው ኢንፋይናይትሊ ሜኒ ሶሉሽን ሲሆን ማለት k ኢኳልስ 6 ይሆናል ማለት ነው። ሶ የቀረን ሃቭ ኖ ሶሉሽን የሚለው ነው። ሃቭ ኖ ሶሉሽን ደግሞ ምንድነው የሚለን? ሃቭ ኖ ሶሉሽን ራንክ ኦፍ ኤ ሌስ ዛን ራንክ ኦፍ ኤቢ መምጣት አለበት። ራንክ ኦፍ አግመንትድ ማትሪክ ኤቢ ማለት ነው። ይሄ ሌስ ዛን እንዲመጣ ደግሞ ይሄ ምን መሆን የለበትም ማለት ነው። ዲፈረንት ፍሮም 0 መሆን አለበት። 0 መሆን የለበትም ማለት ነው። ሶ ይሄ 0 እንዳይመጣ ምንድነው የሚሆነው? የk ቫልዩ k ማይነስ 6 ዲፈረንት ፍሮም 0 ይሆናል ማለት ነው። ሶ k ምን መሆን አለበት? ዲፈረንት ፍሮም 6 መሆን አለበት ማለት ነው። ይሄ መልሱ ስንት ይሆናል? k ዲፈረንት ፍሮም 6 ማለት ነው። ሶ አንደኛ እና ሁለተኛ ሶስተኛ ደግሞ ሌት a b a ስኩዌር ማትሪክስ ኦፍ ኦርደር 4 ዊዝ ዲተርሚናንት ኦፍ a ኢዝ ኢኳልስ ቱ 3 ማለት ነው። ራንክ የሚባለው ያው ሲምፕሊ ኦርደሩ ማለት ነው። ኦርደሩ ስለሆነ ራንኩ ስንት ነው የሚሆነው? እዚህ 4 ነው የሚሆነው። ስኩዌር ማትሪክስ ኦፍ ኦርደር 4 ስላለን ያው 4 ነው የሚሆነው። ዲተርሚናንት ኦፍ ኤ 3 ሰጥቶናል። ዲተርሚናንት ኦፍ የጠየቀን ኤቢ ምንድነው? ዲተርሚናንት ኦፍ ትዋይስ ኦፍ ኤ ኢንቨርስ ነው ያለን። ይሄ ምን ይሆናል ማለት ነው? 2 ታይምስ ኦር 2 ዘ ፓወር ኦፍ ኦርደር 4 ስላለን ዲተርሚናንት ኦፍ ኤ ኢንቨርስ ይሆናል ማለት ነው። ዲተርሚናንት ኦፍ ኤ ኢንቨርስ ከሆነ ዲተርሚናንት ኦፍ ኤ ኢንቨርስ ማለት ደግሞ 2 ዘ ፓወር ኦፍ 4 ታይምስ 1 ኦቨር ዲተርሚናንት ኦፍ ኤ ማለት ነው ባጭሩ። ሶ ይሄ ስንት ይሆናል? ዘ ፓወር ኦፍ 4 16 ታይምስ 1 ኦቨር ዲተርሚናንት ኦፍ ኤ ኢዝ 3 ሶ 16 ኦቨር 3 ይሆናል ማለት ነው። አዎ ይሄ ስንት ይሆናል? 16 ኦቨር 3 ይሆናል ማለት ነው። ሶስተኛ ጥያቄ ምንድነው? ዲተርሚናንት ኦፍ አድጆይንት ኦፍ ኤ ማለት በቀላሉ ዲተርሚናንት ኦፍ አድጆይንት ኦፍ ኤ ከተጠየቀ ዲተርሚናንት ኦፍ አድጆይንት ኦፍ ኤ ማለት የሲ ማለት ኤ ማለት ምን ማለት ነው? ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ ኤን ማይነስ 1 ኤን ማለት ኦርደራችን ማለት ነው። ኦርደሩ ስንት ነው? ዲተርሚናንት ኦፍ ኤ 3 ነው። ኦርደሩ 4 ነው። ማይነስ 1 ስናደርገው ስንት ይመጣል? 3 ዘ ፓወር ኦፍ 3 ኢኳልስ 9 ማለት ነው። ሶ ይሄ ሶስተኛ ነው። አራተኛ ደግሞ ምንድነው የሚለው? እሺ አራተኛ ጥያቄ ደግሞ ምንድነው የሚለው? for which lambda are vector 1 lambda minus 1 vector 2 minus lambda minus 1 vector 3 minus 1 minus lambda እና 1 ነው። እሺ ስለዚህ ሶስቱም ቬክተር ለምዳ ስንት ሲሆን ነው ሊኒየርሊ ዲፔንደንት የሚሆኑ ነው የሚለው? ዲፔንደንት ማለት ነው። ሶ ሊኒየርሊ ዲፔንደንት መሆናቸው ብናረጋግጠው በዲተርሚናንት ማረጋገጥ እንችላለን። በእንትን ለምሳሌ a v1 plus b v2 plus c v3 equals 0 ይሄ ሊኒየርሊ ዲፔንደንት ከሆኑ a b c ቫልዩ ዲፈረንት ፍሮም 0 መሆን አለበት ማለት ነው። በዚህ ማረጋገጥ እንችላለን። ሶ በዚህ ማረጋገጥ እንችላለን። እንደገና ደግሞ በማትሪክስ ነው ማለት ማትሪክስ እዚህ ምን ይሆናል? ለምዳ -1 ለምዳ -1 ለምዳ ማለት ነው። ይሄ ምን መምጣት አለበት? ዲፔንደንት ነው ሊኒየርሊ እዚህ ዲተርሚናንት 0 መምጣት አለበት ማለት ነው። ሶ ዲተርሚናንት ስንሰራው እንዴት ይመጣል? ለምዳ +1 ዘ ሆል ስኩዌር ታይምስ ለምዳ -2 ይመጣል ማለት ነው። ለምዳ +1 ዘ ሆል ስኩዌር ታይምስ ለምዳ +1 ይመጣል ማለት ነው። ሶ ይሄን ስንሰራ መጨረሻ ላይ ማለት ነው የለምዳ ቫልዩ -1 እና 2 ይሆናል። በ-1 እና 2 ላይ ሊኒየርሊ ዲፔንደንት ነው ማለት ነው ይሄ ቬክተር ሌላ አባባል። ሶ አምስተኛ ጥያቄ ነው። አምስተኛ እና የመጨረሻ ዛሬ ያመጣሁት ጥያቄ ምንድነው የሚለው? find the area of the parallelogram ABC whose adjacent side are vector A and vector B where magnitude of vector A 2 ነው ማለት ነው። magnitude of vector B 2 ነው። A dot B 2 ነው ማለት ነው። ሶ area of parallelogram በምንድን ነው የምንፈልገው? magnitude of
ኤ ክሮስ ቢ ማለት ነው። በዚህ ነው የሚፈለገው። ይሄ ማለት ደግሞ ምን ማለት ነው? ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ሳይን ቴታ ማለት ነው። ሶ ሳይን ቴታ አሁን ያልተሰጠን ምንድነው? እንደንፈልገው ኤሪያ ሳይን ቴታ የለንም ማለት ነው። ቴታ ያልተሰጠን። ሶ ቴታ ከምን እንፈልጋለን? የተሰጠን ነገር እዚህ አለ። ኤ ዶት ቢ ተሰጥቶናል። ለምሳሌ ኤ ዶት ቢ ማለት ምን ማለት ነው? ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ኮስ ቴታ ማለት ነው። ስለዚህ ከዚህ ኮስ ቴታ መፈለግ እንችላለን ማለት ነው። ኤ ዶት ቢ ስንት ነው? 2 ኢኳልስ 2 አለን እዚህ። እሺ 2 ሲባዛ በ2 ኮስ ቴታ ማለት ነው። ስለዚህ ኦቨር 2 ኦቨር 4 ስናደርገው ኮስ ቴታ ኢኳልስ 2 ባይ 2 ስለሚጠፋ 1 ኦቨር 2 ይሆናል ማለት ነው። ኮስ ቴታ 1 ኦቨር 2 ነው። ሶ ሪሌሽኑን ነው የምንፈልገው አሁን ሪሌሽን ትሪጎኖሜትሪክ ኮስ እና ሳይን የሚያገናኛቸው ምን አለ? ለምሳሌ ኮስ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ ኢኳልስ 1 ነው። ሶ ለምሳሌ ሳይን ስኩዌር ቴታ ማለት ነው ማለት ነው ሳይን ስኩዌር ቴታ ኢኳልስ 1 ማይነስ ኮስ ስኩዌር ቴታ ነው። ኦኬ 1 አለን። ኮስ ስንት ነው? 1 ኦቨር 2 ስኩዌር ሲሆን 1 ኦቨር 4 ይሆናል ማለት ነው። ሶ ስንት ይሆናል? 3 ኦቨር 4 ምንድነው ይሄ? ሳይን ስኩዌር ቴታ ማለት ነው። ሳይን ቴታ ምን ማለት ነው? ሳይን ቴታ ኢኳልስ ሩት 3 ኦቨር 2 ማለት ነው። ሩት 3 ኦቨር 2 60 ዲግሪ ማለት ነው። አሁን ኤሪያውን መፈለግ እንችላለን ማለት ነው። ማግኒቱድ ኦፍ ኤ ክሮስ ቢ ኢኳልስ ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ሳይን ቴታ ብለን ማለት ነው። ያ ዳይሬክት ይሄ ስለተሰጠን ይሄ 2 አለን፣ ይሄም 2 አለን፣ ይሄ ሩት 3 ኦቨር 2 አለን። ሶ 2 ባይ 2 ካጠፋ ነው 2 ሩት 3 ኤሪያ ኦፍ ስኩዌር ዩኒት ነው የሚሆነው። ይሄ ኤሪያ ኦፍ ፓራሌሎግራማችን ማለት ነው፣ ወይም ደግሞ ኤ ክሮስ ቢ ማግኒቱድ ይሄ ይሆናል ማለት ነው። ቴንክ ዩ ፎር ቱዴይ።